ሁንም ጌም አዘጋጅታ ገንዘብ ልትለቅም የመጣች ጥናዣም ቱናዬ መንበሩ። እኔ ደግሞ አሳይሻለሁ እንዴት ምላሴ እንደሆነ። እሷ አሁን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች። ያቺ ጎርጓሪ ደግሞ በጠዋት ትመጣለች። ያለች ይኸው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር፣ አየሽ አታስፈልግሽም ገለመኔ ምናምን። ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታን አትዝም ምትልሽ። ከሳምንትም በኋላ አቅሜ ይሄ ነው ምልሽ። ሁልሽም የፈለገ ነገር ቤታን ለመጣል ወይ አንዱን እንትን ለማለት ብትመጡ ሰው እኮ አንዱን ወዳችሁ አንዱን ብትጠሉ ችግር የለውም። ግን አንዱን ከፍ ለማድረግ አንዱን መቀጥቀጥ አትችሉም። ገብርኤልን ነው የምላችሁ አትችሉት። ውድ እኔ ክርስቶስን የሚያስቀና ነገር የለውም። ለምን መሰለሽ? እኔ ያ ጌሜ ላይ እንኳን ማለት ብዙ ሴራ ሰርታችሁ እንኳን ማለት ነው ገብርኤልን ነው የምልሽ ብዙ ሴራ ሰርተሽ እንኳን ስቲል ህዝቡ በወዳጅነት በመቶ ሚሊዮን የሚደረግ ታብታብ አድርጎ 100 ምናምን ሺህ ሰው አይቶኝ እኔ ምንም የምቀና የለውም። የማንም ግን አትንኩኝ ነው በቃ። እኔ ሰው ካልደረሰብኝ አለ አሁንም ነክታችሁኝ ነው። ጀስት ኖርማል ነው። ጌምስ ላይቭ ለምን ከፈሽ ተብሎ ነው ይሄ ሁሉ ለቅሷችሁ አይደለ? ለምን ላይቭ ከፈትሽ ነው። ምን ያህል ፓወር እንዳለኝ ነው ገብርኤል ምን ያህል ፓወር እንዳለኝ ነው ያሳየሁትኝ። ምን ያህል አቅም እንዳለኝ የምትንጫጩ ጎጠኞች ናችሁ። የእኛ አማራ ጎጠኞች አላችሁ፣ ሰፈር ለሰፈር የምትሄዱ ልካችሁን የማታውቁ የምትጫጩ ምናምን ይህን ድሮ በዘር ምናምን የተሰዳደባችሁ ካላችሁ አለቅ። ከዚህ ውጭ የምትሰድቡ ሌላ ማንም ሰው የሚሰድብኝ የለም። ለምን መብቷ ነው በቃ። እንዴ ላይቭዋን ትክፈት። የተጣላ ሰው ነው ምንድን ነው ታዲያ? ላይቭዋን ከፍታ ትጫወት ማለት ትችሉ ነበረ። ግን እናንተ ምንድነው በዚህ ሰበብ አድርጋችሁ ቤታ በምን ሰበብ ትውደቅልን ነው? አይሳካላችሁም። ማርያምን እኔ የምደግፉ ሰዎች ሁልጊዜም ደስተኛ ሁኑ፣ ሁልጊዜም ፕራውድ አድርጉ። ለምን የትኛውም ነገር ውስጥ ያስገቡኛል። እኔ ትናንትና ራሱ ራሴን አደነኩትኝ። ባልዋልኩበት ሁሉ አስገቡኝ። ስለዚህ ይህ አቅም ነው። ሰዎች አጀንዳ ለመሆን ሰዎች ስማቸው እንዲነሳ ብዙ ድራማ ይሰራሉ። እኔ ግን ምንም ድራማ ሳልሰራ ክርስቶስን ምንም ድራማ ሳልሰራ ላይቭ ለምን ገባች የሚል አጀንዳ ተከፍቶ ጦርነት ይከፍታሉ። ጊዜ መታደል አይደለ? ሰው ድራማ አልቅሶ አብዶ ወድቆ ምናምን ብሎ ድራማ ይሰራል የሰው ስም አንስቶ። እኔ ግን ምንም ስላላረኩኝ ነው ይሄ ሁሉ ያሳብዳችሁ። ገና ታብዳላችሁ። ኢትስ ኦኬ። እቺ ቀን አሁን 2 ቀን 3 ቀን ነው የምታልፈው። ከዛ በኋላ ቤታ ናት ቲክቶክ ላይ ትቀጥላለች። ችግር የለም ውዴ፣ ችግር የለም። የፈለግሽውን በይ ጆሲ። ወንዱን በእግዚአብሔር ወንድ ልጅ ነክ ወንዱን እሺ 190 ምናምን ሺህ ፎሎ ይዘቅ። አሁን እኔ አንተም ቦን ማለት ነው 500 ሺህ እንዴት እንደምገባ በራሴ አቅም አሳያለሁ እንጂ ኮሜንታተር ሆኜ አልቀመጥም። 100 ምናምን ሺህ ፎሎ ይዘቅ ኮሜንት ላይ ትሳደባለህ። እዛ ወንድ ልጅ ሆነ ወንድ አልጫ አቡ እቴቴ በጣም ነው በእኔ እግዚአብሔር ለሀቢባ ሄዶ ይጽፍላታል። ጋይስ እስኪ ማን ነው ቅናተኛ በክርስቶስ? ለሀቢባ ሄዶ ጻፈላት እኮ ጋይስ። ለሀቢባ ሄዶ ጻፈላት ጋይስ። እናቴን እንሰይ ማን ነው እስኪ ጋይስ ቀናተኛ? ለሀቢባ ሄዶ ጻፈላት። ሀቢባ ሄዶ ምን ይላታል? ድራማሽ አልተሳካም አታስታርቂያቸው ምን እንደምትል እኮ አውቃለሁ። በነገራችን ላይ እኔና አንተ ማለት ነው በነገራችን ላይ እኔና እሷ ሳንጣላ አንተ ለእሷ የምትጽፍላትን ነገር ሁሉ እኔ እንደማነበው ልንገርክ። አባቴ ሙት ነው ምልክ። እኔና እሷ ሳንጣላ በፊት ሙሉ የምትጽፍላትን አየሻት እንዲህ ያልክ እያቀሳሰርክ የምትጽፍላትን ከሀስከፈ እኔ አነበው ነበር ሙሉ የምትጽፈውን ነገር ማለት ነው። ለዲቦራ ሄደክ ሙሉዋን የምትጽፍላትን እንዴት እኔና እሷ ለማቀሳሰር የምትሄድባትን ቴክስቱ ሙሉ እኔ አነበው ነበር። እና ዋናው እኔ አንተን መብለጤ ነው። እኔ ማንንም አይደለም አንተን ከኋላ መጥቼ መብለጤ ነው ሁልጊዜም የሚያስደስተኝ። በቪው በልጣለሁ፣ በሰው መውደድ በልጣለሁ፣ በጊፍት በልጣለሁ። አቅም አለኝ። መቼም እኔን መሆን አትችልም እቴቴ። ከስንት ኋላ መጥቼ እንዲረግጬክ ስለ እኔ እንድታወራ አድርጌያለሁ። ድሮ ስላንተ ነበር አይደለም የሚወራው ቲክቶክ ላይ እንዲያ ዩቲዩበሩ ምናምን ነው ሁሉ የሚለው። ማንም ሰው አይልም። ስለ እኔ እንድታወራ ነው ማደርግህ። አንተን አይደለም መሰሎችን እድሜ ልካችሁን በቲክቶክ ታሪክ ህይወት እያለው ድረስ እንዳትረሱኝ ነው የማደርገው። ማንም ስላንተ አያወራም። ስለ እኔ እንድታወራ አድርጋል። ነገም ፊንገር ገብተሽ ስለ እኔ እንድታወራ ያደርግሻለሁ። እድሜ ልካችሁን ከጭንቅላት መዝገባችሁ እንድወጣ አልፈልግም። ከዚህ በፊት ነግሬያቸዋለሁ። ስለ እኔ እንድታነሱ ፈልጋለሁ። እንድትረሱኝ አልፈልግም። ሁሌም ቤታ 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 እንድትሉ ነው የምፈልገው። መድኃኔዓለምን ነው የምላችሁ። እንድትረሱኝ አልፈልግም። በተነሳችሁ በተቀመጣችሁ ቁጥር
ከእናንተ ማንም ፍቅር አይጠብቅም። ከእናንተ ማንም ፍቅር አይጠብቅም። አሁን ለምሳሌ ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ከቴቴ ቤታን አደነቀ ቢባል ሰው ይስቃል። ለምን? አስመሳይ ስለሆንክ ዛሬ አድንቀክ ነገ ስለምትሳደብ ሁሉም ሰው ያውቃል። ገባክ አይደለ? ከነ ጂጂ ከነ ፊንገር ደስ ምንድነው አድንቆትን አልጠብቅም። አንዴ ቆይ ዘገየው የሚለው አካውንት ውዴ ብሎ ካረኩ እቴቴ ባንቺ ቪው ነው የሚቀናው። ገብርኤልን ይቀናል፣ እግዚአብሔርን ይቀናል፣ እግዚአብሔርን ይቀናል። ለምን? እኔ አሁን ለምን ራሱ እንዳነሳኝ አላውቅም ጋይስ። እኔ ለምን እንዳነሳኝ ራሱ አላውቅም። እኔ ለምን እንደተነሳው ራሱ አላውቅም። ግን ማርያምን አንዳንድ ሰዎች ግን ቡዳ ናቸው። ቤታ ይሄ ነገር ታያለሽ አንቺ አጀንዳ ውስጥ ካልገባሽ ገብርኤልን ሲሉኝ ነበረ። ታያለሽ ይሄ አጀንዳ ውስጥ ካልገባሽ እያሉኝ መግባቴ። ግን ደስ የሚለው ነገር ጠላቶቼ ናቸው አሁን የምትንጫጩትኝ። እልህ ስለያዘኝ ነው ቅድም የተናደርኩትኝ። ገባችሁ? ባልዋልኩበት ብዬ እንጂ አሁንም የሚንጫጩት አንድ አይነት ሰዎች ናቸው። ወይኔ ጌመሮች ቢሆኑ ወይ ጊፍተሮች ወይ ሰፖርት የሚያደርጉ ወይ የኔ ልጆች ተለውጠው ቢሆኑ ዛሬ የእውነት ከልቤ ከፋይ ነበረ። ገብርኤልን የተናገረኝ ሰው ማን ነው? ፊንገር የተናገረኝ ሰው ማን ነው? ቴቴ የተናገረኝ ሰው ማን ነው? ቱናይ አንድ አይነት ሰዎች ናቸው። በቃ ከነሱ ምንም አልጠብቅ። ገብርኤልን አንድ አይነት ሰዎች ናቸው። እስኪ ማን እኔ የተናገረኝ ሰው አለ? ከዛ ከብሎክ የተፈቱ ተሳዳቢዎች አሉ። ከዛ በተረፈ ነገ ስለማውቃችሁ ነው። ለምን አቅሜን ቲክቶክ ላይ አውቀዋለሁኝ። ኢነርጂን ፓወሬን ስለማውቀው ከ3 ቀን ከ4 ቀን በኋላ ይሄ ጌም ሲረሳ ምናምን ነገር የሆነ ስንጫወት ጌም ስንጫወት ጣፈን ተሳስታው ትረሱታላችሁ። ፓስተር ቆለጣሚ አይ ቲንክ ጋይስ ቆይ አንዴ በማርያም እና ሀቢባን ከማስገባቴ በፊት ስሜ የተሰማው ጋይስ ይሄን ያክል እኔን እንደዚህ ስጋዬን ሊበላኝ የቻለው እንደዚህ ሳሪም ጋር ሀቡም ጋር የቱም ጋር በውስጥ እየገባ የሚጽፈው ጋይስ ፓስተር ቆለጦ ስላልኩት ነው። ማንም አይፈልገኝ ውዴ አትፈልግሽም ያልሽ ማነው ውዴ የማይፈልገኝ? ማናት ውዴ አትፈልግሽም ያልሽ? ወርቂቱ ፍቅርዬ ስም ጻፊ እስኪ። ማንም አይፈልገኝ ወይ ቤት ኧረ ተው ተው። እኔ በእናንተ እልክ ቴክስትና ቮይስ ማውጣት ስለማልፈልግ እንጂ እረፉ። እኔ እናንተ ኮሜንታተር እንዲያላችሁኝ ብዬ ሌላ ማንም ያልተናገረኝ ጋር መግባት ስለማልፈልግ እንጂ ተው በእግዚአብሔር። ፊታ ዶላር ስሙኝ። ቆይ ፓስተር ቆለጦ እንደዚህ ሊያብድ የቻለው ጠምዶ ያዘኝ። በቃ እንዲህ ሊሞት ታንቋ ያዘው ምን ስላልኩት ነው? ቆለጦ ስላልኩት ነው ጋይስ? በማርያም ንገሩኝ። ቆለጦ ስላልኩትኝ ነው? ቆለጦ ስላልኩትኝ ነው ጋይስ? እየጠሪ ነው ቀሻሪ ባለ ይሄን ጻፉልኝ በመቤቴ ጋይስ። ምንድን ነው አሁን ጋይስ? አሁን ልጆቹን የሰደቡ እያሉ በጣም ብዙ ሰዎች ያሳደዱት እያሉ እኔን እንደዚህ ጠምዶ የያዘኝ ሊሞት የደረሰው ለምንድን ነው ጋይስ? የእኔ ጥላቻ እንዲያሰከረው ቅናት ነው ጋይስ። ይሄ ቅናት ነው። ገብርኤልን ለምን አልጣልኳትም መሰለኝ? ቆለጥ ስላልኩት ጋይስ። ወይኔ በማርያም በእናታችሁ ነገም ሲገባ ማለት ፓስተር ቆለጥ ፓስተርነቱን ስለተወው ቆለጥዬ ቴትዬ በሉት በመቤት። እሱ ነው የሚያቃጥለው። እኔ ከእሱ ጋር ነገ አልመላለስም። ነገ አፉን ከፍቶ ወጥቶ ይከፍታል፣ ዛሬ ወጥቶ ይከፍታል። አልመላለሰውም። ቆለጥዬ በሉልኝ ብቻ፣ ቆለጥዬ ቴትዬ በሉልኝ። ይችን ብቻ ጻፉልኝ ጋይስ፣ አሳብዱት። ሌላ እኔ ከእሱ ጋር መልስ የለኝም። ግን ምቀኛ አያሳጠኝ ማለት ጥሩ ነው። አያችሁ ምቀኞቿ በሰዓታቸው እራሳቸው አወሩ። እንዳትታረቋት ሰርጀሪ ምቀኛ ናት ምናምን እያሉ አያችሁ። ምቀኛ አታሳጠኝ ነው ማለት ነው። ምቀኛ ያጠነክራል። ምቀኛ ግን እልህ ያስገባል። ይሄ አሁን ወንድ ነው። ይሄ ሃይማኖቱን 10 ጊዜ የቀየረ ከእስልምናው፣ ከጴንጤው፣ ከጆቫው፣ ከኦርቶዶክስ አያችሁ ሴጣን ነው እሱ። ልብ ውስጥ ያለው የእርኩስ መንፈስ ነው። እርኩስ መንፈስ ስላለ ነው እንዲህ የሚያደርገው እንጂ አሁን ምን አገባው በሴቶች መሀል? በሴት መሀል የሚያገባው ነገር አለ? የለም። ብቻ ምቀኛ ክፉ ነው። አያችሁት? ሰው ይንቃል። ታኝኮ የተተፋ ማስቲካ ነው ዮኒ ማኛ ማለት። እውነት በጣም ይገርማል።